ነገር አይኖራችሁም። እርግጠኛ በሚችል ለሁል ጊዜውም እንደዚህ አስፈላጊ ነገር ሲኖር እንደዚህ ብታደርጉ ታሪፍ ነው በእኔ ትምህርት ይሆናችኋል። እንደዚህ ለምታጠፉ ዝም ብላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ ወላሂ አልሐምዱሊላህ። በዛሬው ቪዲዮ በጣም ይጠቅማችኋል ብዬ ያሰብኩትን እንዲሁም በጣም የብዙ ሰዎችን ህይወት ሊያበላሽ የሚችል የሚያበላሽም ነው። ነገር ግን ይህን ነገር እንዴት በቀላሉ ማስተካከል እንችላለን ካላችሁ መፍትሄው በጣም ቀላል ነው። ምን መሰላችሁ? የብዙዎቻችሁ ችግር የሆነ ነገር ተጻጽፋችሁም ሊሆን ይችላል። እንዲሁም ደግሞ ብቻ አታስቀምጡትም፣ ወዲያውኑ ትደልቱታላችሁ። ስልካችሁ ላይ ከሆነ ወዲያውኑ ትደልቱታላችሁ። እንዲሁም ሌላ መረጃ ከሆነ ደግሞ ዝም ብላችሁ ሳትጽፉ ምናምን በቃ በጭንቅላታችን ይዟለን ምናምን ብላችሁ ትተውታላችሁ ማለት ነው። ነገር ግን እመኑኛ ነገር ብትሉትም ብትይዙትም እንኳን በኋላ ከዛኛው ሰው ጋር ተቀባይነት ላይኖረው ይችላል። የምትታመኑበት እድል በጣም አነሳ ነው የሚሆነው እና እናንተ ምን ማድረግ ነው ያለባችሁ? ለዚህ ዋነኛው መፍትሄ ቮይስም ሊሆን ይችላል፣ እንዲሁም ደግሞ በስልካችሁ የተላከላችሁን ብር አስገብታችሁም ሊሆን ይችላል ደረሰኝ፣ እንዲሁም ደግሞ የምታወሩትን ወሬ ሁሉ አስፈላጊ የሆነውን አትደልቱት። ያን ነገር ባጠፋችሁት ቁጥር በኋላ መረጃ የሚባል ነገር ምንም ልታገኙ ስለማትችሉ ማለት ነው። እኔ ይሄ ነገር ስለገጠመኝ ለእናንተ ትምህርት ይሆናችኋል ብዬ ስላሰብኩኝ ነው እንትን ያልኩላችሁ። ያን ነገር እያወቃችሁትም እንኳን ብታውቁትም እርግጠኛ ሆናችሁ እንኳን እንዳላችሁት የሆነ ብር ልካችሁም ሊሆን ይችላል። የሆነ ደግሞ ያላችሁት የሆነ ቃል የምትግባቡበት የሆነ ነገር ልትገዙ ፈልጋችሁ ያላችሁት የተባባላችሁት ነገር ሊሆን ይችላል። ነገር ግን በኋላ ላይ እነዛ ሰዎች ጭራሽ የማይገናኝ ነገር ሊሏችሁ ይችላሉ፣ ጭራሽ ማለት ነው። እና በዛ ሰዓት ምንድነው እናንተ የምትሉ መረጃ አምጡ ስትባሉ የላችሁም። ያን ነገር ካጠፋችሁት ካላጠፋችሁት ግን የማታጠፉ ከሆነ እንዲሁም ቮይስ ከሆነ በተለይ ባታጠፉት ያን ነገር መላክ ማሳየት ትችላላችሁ። ነገር ግን ካልሆነ ያን የምታጠፉት ከሆነ እያወቃችሁ ያ ነገር ትክክል እንደሆነ ብታውቁ ራሱ ሌሎች ሰዎች ላይ የሚሉት ስለሌለ በቃ ትበላላችሁ ማለት ነው። ከእናንተ ላይ ምንም የሚባል እናንተን የሚቀበላችሁ የሚያምናችሁ ሰው የለም። ራሳችሁ እርግጠኛ ብትሆኑም ያ ነገር እውነታ ቢኖራችሁም ያን እስካጠፋችሁት ድረስ መረጃ እስከሌላችሁ ድረስ ምንም ማምጣት አትችሉም። እና ምንድነው ማድረግ ያለባችሁ? በተለይ እንደዚህ የሆነ ነገር ስትገዙት ቦታም ሊሆን ይችላል፣ እንዲሁም ሌላ ነገር የሆነ ተለቅ ያለ ነገር ልታደርጉ ስታስቡ 2-3 ቦታ ላይ ጻፉት። መጻፍ ካልቻላችሁ ደግሞ እንዲሁም የፎቶ ምናምን ከሆነ ደግሞ ስልካችሁ ላይ ድንገት ቢጠፋም እንደውም ስክሪንሻት እያደረጋችሁ ማስቀምጡት። ወረቀት ላይ ጻፉት። አንዱ ቢጠፋ አንዱን ታገኙታላችሁ ማለት ነው። እንደዚህ ስታወሩ ደግሞ በቮይስም ሆነ እንደውም አንዳንዴም ሪከርድ እያደረጋችሁ ዋነኛ አስፈላጊ ነገር ሲሆን መጀመሪያ ላይ ሪከርድ እያላችሁ እሱን ከፍታችሁ ለማውራት ሞክሩ። ምክንያቱም በኋላ ላይ ቃላቸውን ቢያጥፉ ያን ነገር መረጃ ይሆናቸዋል። ካልሆነ ግን በኋላ ሽምጠጥ ነው የሚያደርጓችሁ። ዛሬ ከላይ ዘመዴ ምናምን ብሎ ነገር የለም። ለእናንተ ዋናው ነገር ምንድነው? ያንን ከማለት ይልቅ በኋላም ከመጣላትም እውነታውን ከማለት ማለትም እንደዚህ ነው እያሉ እነሱም ከሚሏችሁ ከቤተሰብ ጋር ሊሆን ይችላል፣ የሩቅም ዘመድ ይሁን ብቻ ከመቀያየምም የራሳችሁንም የሰውንም ሀቅም ለመጠበቅ ስትሉ እንደዚህ ብታደርጉ ተመራጭ ነው ባይነኝ። እንደኔ ግን ያ ነገር ከጠፋባችሁ መረጃ ከሌላችሁ በኋላ ላይ እንደዚህ ነበረኝ እንደዚህ ይሄን ያክል ነው ያደረኩኝ የላኩኝ ወይም ደግሞ ይሄን ያክል አስገብቼልሃለሁ ምናምን ነገር እንደዚህ ሐዋላ ራሱ ስትልኩ ሊሆን ይችላል። በመሃል ላይ ሌላ ነገር ሊሏችሁ ይችላሉ። የላካችሁትን ብር አይደለም ወይም ደግሞ በመሃል የሆነ ችግር ሊፈጠር ይችላል። በዛ ሰዓት ስህተት በተፈጠረበት ሰዓት ያ ነገር መረጃው ካላችሁ ምንም ማለት አይደለም። በቃ ማንኛውንም ሪሲት ሲላክላችሁ ስክሪንሻት አድርጋችሁ ማስቀመጥ፣ ድንገት ቢደለትባችሁ እንኳን ማለት ነው ስክሪንሻት አድርጋችሁ ማስቀመጥ፣ እንዲሁም ተጨማሪ ስልክ ካላችሁ ፎቶ አንስታችሁ ማለት ማስቀመጥ።
ወላሂ በኋላ ላይ እንደዚህ እንትን ጠፋብኝ ምናምን ነገር አይሰራም። እኔ ለራሳችሁ ብዬ ነው ይሄ ነገር ስለደረሰብኝ ነው እንትን ያልኩት። አሁን ወላሂ በጣም ደክሞኝ ነበር፣ ልተኛ ነበር። እንደው ግን ለእናንተ ይጠቅማችኋል በሚል ነው ይሄንን ቪዲዮ የሰራሁላችሁ ማለት ነው። እና እንደዚህ አይነት ነገር እንትን ስትሉ አስፈላጊ ነገር ነው የምትሉትን ነገር በኋላ የሚፈጠረውን ነገር ስለማታውቁ መጀመሪያ ጥንቃቄ ብታደርጉ፣ ከሰው ጋርም ከመቀያየም እንደዚህ ያደረጋችሁ ምናምን እያላችሁ እንትን ከማለት እንዲሁም ከመጎዳታችሁ በፊት መጀመሪያ እናንተ ጥንቃቄውን ብታደርጉ አሪፍ ነው በይ ነኝ። እሱን ካደረጋችሁ ማነው ከመረጃው ካላችሁ የሆነ ነገር እንትን ብለው እነሱ እንኳን ሊያጭበረብሯችሁ ቢሞክሩ እሱን ታሳያላችሁ። ስለዚህ ከጉዳት ትድናላችሁ ማለት ነው። ያው ደግሞ ሰዎች ናቸውና እነሱም ቢሆን በስህተት ማለትም ሆን ብሎ ሳይሆን በስህተት ሊሆን ይችላል። እና እንደዚህ ስህተት በሚፈጠርበት ሰዓት ለሁለቱም ለእነዛም ሰዎች ያግዛል፣ ለእናንተም ከጉዳት ትድናላችሁ ማለት ነው። እሱ መረጃው ካላችሁ እሱን ካጠፋችሁት ግን ያደረጋችሁት ነገር ያላችሁትን ነገር ያን ነገር ብታምኑበት ትክክል እንደሆነ ብታምኑበትም ያን ነገር መረጃው እስከሌላችሁ ነገር ድረስ ያ ነገር ከእናንተ ጋር ምንም ትርጉም የለውም። ምንም በሉ ምን የሚሰማችሁ የለም፣ የሚያዳምጣችሁ አይኖርም። ስለዚህ ቀድማችሁ እንትን ማለት እንደዛ ካደረጋችሁ ያው ያ ነገር ቢፈጠርም ምንም ማለት አይደለም። እሱን ታሳያላችሁ ማለት ነው። እንደውም ወላሂ ብዙ ጊዜ እንደዚህ አሁን እኔ የኔ ችግር ምንም አይነት ነገር አላስቀምጥም ስልኬ ላይ። በቃ እንደዚህ ቤተሰብ ጋርም ይሁን ምን በቃ አወራለሁ፣ ወዲያውኑ ማጥፋት ልምድ ነው። አጠፋዋለሁ፣ ወዲያውኑ ነው ድሌት የማደርገው። ግን ያ ነገር ባስፈለገኝ ሰዓት አላገኘም እና አሁን ግን ትምህርት ወስጃለሁ። አይደለም እንደዚህ እሱን ማጥፋት ባጠፋውም እንኳን የሆነ አይደል ሪሲት ነገርም ስክሪንሻት እያደረኩ እኔ ግን ምንድነው እንደዚህ አይነት ሌሎች ነገሮችን እየጻፍኩ አስቀምጣለሁ። ግን ያ ነገር ደግሞ ልትረሱት ሊጠፋባችሁ ይችላል። በጭንቅላታችን ያዝን ካላችሁ ደግሞ ልትረሱት ትችላላችሁ። አያስተማምንም እና አንድን ብቻ ራሱ ተማምናችሁ አትቀመጡ። አንድ ብቻ ሳይሆን እንትን ማለት ያለባችሁ እናንተ ያንን እንትን ካላችሁ ጽፋችሁም ከሆነ በጭንቅላታችሁም ደጋግማችሁ ያስባችሁ ለመያዝ መሞከር። እሱን በጭንቅላታችሁ ከያዛችሁም ሪሴት ከሆነም እንደዚህ ስክሪንሻት እያደረጋችሁ ማስቀመጥ እና ደግሞ አስፈላጊ ነገር በምታወሩ ሰዓት ምንም ችግር የለውም፣ ምንም ማለት አይደለም። ሪከርድ አድርጋችሁ ማስቀመጥ ስልካችሁ ላይ በኋላ የሆነ ነገር ቢፈጠር እሱን እንትን ማለት ትችላላችሁ። እሱ መረጃ ይሆናችኋል። ግን ካልሆነ በኋላ እንደዚህ የለም ምናምን ነገር ብሎ ያ ሰው እንትን ቢላችሁ ምንም የምታቀርቡት ነገር አይኖርም። ምንም የሚያሳምን ነገር አይኖራችሁም። እርግጠኛ ብትሆንም እናንተ ያደረጋችሁትን ነገር የምታውቁ ቢሆንም ነገር ግን እናንተ የያዛችሁ በጭንቅላታችሁ ከሆነ የምታሳዩት ነገር ከሌለ ምንም የሚያምናችሁ ሰው አይኖርም ማለት ነው። ተቀባይነት አይኖረውም። ስለዚህ ለማንኛውም ዛሬ ወሬ አላብዛባችሁ። እኔም በጣም ደክሞኛል፣ ልተኛ እያልኩ ነው ይሄን ቪዲዮ ራሱ የሰራሁላችሁ እና ወዶችዬ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለማንኛውም ይጠቅማችኋል ብዬ አስባለሁ። ተግባራዊ ብታደርጉት በጣም አሪፍ ነው። እንደዚህ አይነት ስህተት እንትን ካላችሁ በጣም ብዙ ህይወታችሁን እንትን ሊልባችሁ ስለሚችል ለሁልጊዜውም እንደዚህ አስፈላጊ ነገር ሲኖር እንደዚህ ብታደርጉት አሪፍ ነው በይኔ። ትምህርት ይሆናችኋል። እንደዚህ ለምታጠፉ ዝም ብላችሁ የተላከላችሁን ነገር ሁሉ እንደዚህ ደረሰኝ ሊሆን ይችላል፣ እንደዚህ ሌሎች ነገሮችን ዝም ብላችሁ አስፈላጊ ነገሮችን ወይስም ሊሆን ይችላል ጠቃሚ መረጃ ነው የምትሉትን አታጥፉት። የሆነ ስራችሁን ያንን እስከምትጨርሱ ድረስ አታጥፉት። በመሀል የሆነ ነገር ቢፈጠር እሱ ማስረጃ ይሆናችኋል። እናም ይጠቅማችኋል ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።